ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በሁለቱ የፋኖ መዋቅሮች መሃል እየተካሄደ ያለው ወደ አንድነት የመምጣቱ ሂደት ወደ ማጠቃለያ ምዕራፉ ላይ መድረሱ ተገለጸ። የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት አፋሕድ ሲያደርጉት የነበሩትን ውይይት በማጠናቀቅ ወደ አንድነት ለመምጣት የጀመሩትን ጉዞ በቅርቡ አጠናቀው መግለጫ እንደሚሰጡ ይጠበቃል። በተለያዩ አውደ ግንባሮች ሁለቱ መዋቅሮች በጋራ ሆነው በአገዛዙ ጥምር ሰራዊት ላይ የሚያደርሱትም ጥቃት ተጠናክሮ ቀጥሏል። በተለያዩ ቀጠናዎች የሚደረጉት ውጊያዎች በቀጠለበት በዚህ ሰሞንም የአገዛዙ ሰራዊት አባላት በከፍተኛ ቁጥር እጃቸውን እየሰጡ ይገኛሉ። በጥምር ጦር ውስጥ ያሉት የአድማ በታኝ የሚሊሻና መደበኛው የመከላከያ ሰራዊት አባላት መሳሪያቸውን እየያዙ በቡድን እየሆኑ ወደ አቅራቢያቸው የፋኖ ቀጠና በመግባት እጃቸውን በመስጠት ላይ መሆናቸውን ያገኘናቸው መረጃዎች ያመለክታሉ። በወቅታዊው የአማራ ክልል የህልውና ተጋድሎ ዙሪያ ከዘውትር ተሳታፊያችን የሚቀርቡ መረጃዎችን ቀጥለን እንሰማለን። በማዕከላዊ ጎንደር በዋናነት በአዲስ ዘመን አቅራቢያ በሚገኙ ሚካኤል ደብር ተብላ በምትጠቀስ ቀበሌ ቀበሌ እንግዲህ ለሶስት ተከታታይ ዓመታት የፋኖ ኃይሎች ይዞታቸውን ሳያስደፍሩ የመጣውን ኃይል በተደጋጋሚ ጊዜ እየመከቱ እየመለሱ ያችን ቦታ ወደ በለሳ ወደ አርባያ እንዲሁም ወደ ሰቆጣ አካባቢ ወደ ላሊበላና ወደ ጋሸና አካባቢ የመውጫ ቁልፍ ስትራቴጂ ቦታ ነች። ሲያስፈልግም ደግሞ ወደ ደቡብ ጎንደርና ከባህር ዳር ወደ ጎንደር ከተማ በሚወስደው የአስፋልት መንገድን ለመቆጣጠርና ለመቁረጥ በጣም በቅርብ ርቀት የምትገኝ እጅግ በጣም ወታደራዊ ጠቀሜታዋ የጎላ ከተማ ነች። እቺ ሚካኤል ደብርን ለመቆጣጠር የፋኖ ጠንካራ ይዞታ ከዚህ የተወረወሩ በጣም በከፍተኛ ደረጃ ጉዳት እያደረሱብን ነው በማለት በአምስት አቅጣጫ በሌሊት ከበባ ለመፈጸም ከአዲስ ዘመን በዘርጣ አስካ በኩል አድርጎ ወደ ሚካኤል ደብር ለተንቀሳቀሰ አንድ ኃይል አለ። ሁለተኛ እንዲሁም ከአዲስ ዘመን ጣራ ገዳምን አድርጎ አርኖ ጋርኖን አቋርጦ ወደ ሚካኤል ደብር እንቅስቃሴ ያደርጓል። ሌላው ከጸዳ በአርኖ ጋርኖ አድርጎ ሶስተኛ ክፍለ ጦር ተንቀሳቅሶ ነበረ። በአራተኛ ደረጃ ከደጎማ እንዲሁ ወደ ሚካኤል ደብር ሄደ ክፍለ ጦር አለ። በአምስተኛ ከአርባያ በለሳ ወደ ሚካኤል ደብር ጉዞ የበላይ ዘለቀ እዝን ለመምታት ዳግማዊ ቴዎድሮስ አምስተኛ ኮር በመልሶ ማጥቃት ከፍተኛ ውጊያ ማድረግና ይህን ቦታ ላለማስደፈር ትንቅንቅ እያደረገ እንደሚገኝና እስከ አሁን ሰዓት የደረሰኝ መረጃ በተለይ በሶስት አቅጣጫ የመጣው ከአዲስ ዘመን አድርጎ በአስታ በኩል የሄደው ኃይል እንደተጎዳና ሌላ ተጨማሪ ኃይል ሊመጣለት ባለመቻሉ ለማጥቃት የሄደው ኃይል በአስታ በኩል የተከበበውን ኃይል ከምት ለማዳን ራሱን ወደ መከላከል እንዳወረደ ነው መረጃዎች እያመላከቱ የሚገኙት። ይህ በእንዲህ እንዳለ እንግዲህ በጎጃም 105ኛ ኮር 55ኛ ክፍለ ጦር በአቸፈር ወንድዬ አውትሌት ተብላ በምትጠቀሰው ከተማ ለመቆጣጠር የወጣው የአገዛዙ ጦር በመልሶ ማጥቃት ጉዳት ደርሶበት ወደ አቸፈር ወንድዬ ከተማ እንደተመለሰ ነው መረጃዎች የሚያመላክቱት። በውጊያ እየተደረገ ባለበት ሰዓት ሌላው ኃይል ተጨማሪ ኃይል ሂዶ የተጨማሪ ውጊያ እንዳያደርግ በባህር ዳር በቅርብ ርቀት የምትገኘው ጭንባ ከተማ ላይ የፋኖ ኃይሎች ጥቃት በመፈጸም ከፍተኛ የሆነ ተጋድሎ ሲያደርጉ መዋላቸውንና እችንን አውትሌት የምትባለውን ላለማስደፈር ከፍተኛ ተጋድሎ ካደረጉ በኋላ የመጣውን ኃይል መክተው መመለሳቸውን ለማወቅ ተችሏል። ይህ በእንዲህ እንዳለ በሰሜን ወሎ በቆቦ ወረዳ አዲስ ቅኝ በተባለ ቦታ ላይ ከባድ ውጊያ መደረጉና ለማጥቃት የተንቀሳቀሰው ኃይል ተመቶ መሸሹን ለማወቅ ተችሏል። በተለይ ዳውንትንና ፀሐይ መውጫን ለመቆጣጠር እና የምስራቅ አማራን ኮርን ለመምታት ከፍተኛ ጥረት ያደረገው የአገዛዙ ጦር ከደጋው መብረቅ እንዲሁም ከምስራቅ አማራ ኮር ሁለትና ከዞብል አምባ ክፍለ ጦር የተወጣጡ ኃይሎች ከፍተኛ የሆነ ጉዳት እንዳደረሱበት ለማወቅ ተችሏል። የመንግስት ከፍተኛ ቁጥር ያለው ኃይል ድላንታንና ፀሐይ መውጫን ለመቆጣጠር ከተንታ ተነስቶ በወገል ጤና በኩል አድርጎ እንቅስቃሴ ያደረገ ቢሆንም በተደረገው ውጊያ ወታደራዊ መኮንኖችን ጨምሮ በርካታ የሰራዊቱ አባላት እንደተመቱበት መረጃዎችን ለማግኘት ይችላል። ከጋሸና እንዲሁም ከኮን ወደ ዳውንትና ወገል ጤና ተንቀሳቅሶ ለማገዝ የሄደው ኃይል ከተሞችን መቆጣጠር ሳይችል ቀርቶ ተመቶ ወደ ጋሸና ከተማ አፈግፍጎ እንደተመለሰ መረጃዎች ያመላክታሉ። ተጨማሪ ኃይል ከጋሸናና ከኮን የሄደው ኃይል የተመታውና ጉዳት የደረሰበት ኃይል ሌላ መከላከል ይችልለት ኃይል ባለመኖሩ በጋሸና ኮንክሪት ምሽግ ውስጥ ራሱን ቀብሮ ወደ መከላከል መግባቱን ነው መረጃዎች እያመላከቱ የሚገኙት። ይህ በእንዲህ እንዳለ በአማራ ክልል በምስራቅ ጎጃም ዞን በሉማሜ ከተማ የክልሉ ርዕሰ
መስተዳደር አረጋ ከበደን ጨምሮ የዞንና የወረዳ አመራሮች ህዝባዊ ስብሰባ ለማድረግ 1 ሰዓት ስብሰባው ከተደረገ በኋላ ተከታታይ የሆነ የሞርተር ጥቃት በማድረጋቸው ከሉማኔ ከተማ ስብሰባውን አቋርጠው ወደ ደብረ ማርቆስ መሸሻቸውንና የክልሉና የዞን እንዲሁም የወረዳ ከፍተኛ አመራሮች በስብሰባው ላይ የነበረውን ሂደት አቋርጠው በመከላከያ ታጅበው ወደ ደብረ ማርቆስ ከተማ እንደገቡና በደብረ ማርቆስ ከተማም ህዝባዊ ስብሰባ በማለት የሀገር ሽማግሌዎችን ብቻ ጠርተው ከፍተኛ የሆነ ጭቅጭቅ ተፈጥሮ እናንተ በደብረ ኤልያስ የፈጸማችሁት ወንጀል ሳያንሳችሁ አሁንም በተለያዩ አካባቢዎች ሰራዊቱን አሰማርታችሁ ቄስና መነኩሴ ሸሆችን ሳይቀር ሴቶችን እየደፈራችሁና እየገደላችሁ ጡት እየቆረጣችሁ በማለት ከፍተኛ የሆነ ጭቅጭቅ ተነስቶ ያለ ስምምነት መበተኑንና በተለይ በመከላከያ የጦር አዛዡ ቢያንስ እንኳን ለልማቱ ምስጋና ማቅረብ ሲገባችሁ እንደገና መልሳችሁ ተወቅሱናላችሁ በማለት ጭቅጭቅ ውስጥ ገብተው እንደነበርና የማርቆሱን ስብሰባ ያለ ውጤት እንደተጠናቀቀ ለማወቅ ተችሏል። ይህ በእንዲህ እንዳለ ከወረታ አቅራቢያ ታንኳና ዝንጥል በተባሉ ቦታዎች ላይ የደፈጣ ጥቃት ተፈጽሞ በሁለት ኦራል ሲንቀሳቀስ የነበረ የአድማ ብተና ኃይል ጉዳት እንደደረሰበት ለማወቅ ተችሏል። በሌላ አቅጣጫ በፋግታ ለኮማ ወረዳ አዲስ ቅዳም ከተማ አቅራቢያ በተደረገ ከፍተኛ ውጊያ ከፍተኛ ክሳራ የደረሰበት የአገዛዝ ጦር ውጊያ አበላሽታቸዋል በሚል መስመራዊ መኮንኖችን መረሸኑን መረጃዎች ያመላክታሉ። ከአዲስ ቅዳም ወጥቶ ወደ ድማማ ሲጓዝ የነበረው የአገዛዙ ጦር ከፋኖ ኃይሎች ከፍተኛ የመልሶ ማጥቃት ደርሶበት ወደ አሸዋ ወደ ተባለች መሸሽቱን ለማወቅ ተችሏል። በትናንትናው ዕለትም እንዲሁ በሽንዲ ወረዳ ከፍተኛ ውጊያ እየተደረገ ሲሆን ከማንኩሳ አቅራቢያ ከምዕራብ ጎጃም ዋና ከተማ 15 ኪሎ ሜትር ርቀት ላይ የምትገኘው ዛባ ጽዮን የምትባል ቀበሌ ላይም የፋኖ ኃይሎች ሰርገው በመግባት በአድማ ብተናና በመከላከያዩ ላይ ከፍተኛ ጉዳት ማድረሳቸውን መረጃዎች እያመላከቱ ይገኛሉ። በመጨረሻም በሰሜን ወሎ በራያ ቆቦ ዞብላምባ ክፍለ ጦር 4ኛ በረኛው ሻለቃ በተኩለሽ ዙሪያ መሽጎ በነበረው የአገዛዙ ጦር ላይ ጥቃት ፈጽሞ በምሽግ ላይ የነበረውን ኃይል በመደምሰስ አንደኛውን ምሽግ ሙሉ በሙሉ መቆጣጠር መቻላቸውን አስታውቋል። በዚህ በተኩለሽ ምሽግ ላይ በገና ጾም በጋርደው የመከላከያ ሰራዊቱ ያለምንም እጀባ እና ያለምንም ቃኝ ያለምንም ጥበቃ ፌሽታና ደስታ በነበሩበት ሰዓት የፋኖ ኃይሎች ተስበው በመግባት በአገዛዙ ጦር ላይ ከፍተኛ የሆነ ጉዳት እንዳደረሱበትና ምሽጉንም መቆጣጠራቸውን ከምሽጉ የወጣው ኃይልም ወደ ሌላ የወታደራዊ ካምፕ መሸሽ መቻሉን መረጃዎች አመላክተዋል። በጣም አመሰግናለሁ። እንግዲህ ሌሎች ከፋኖ ጋር የተያዙ መረጃዎችም አሉ። ቀደም ሲል ከጠቀስካቸው የአውደ ውጊያ ውሎች በተጨማሪ በመነሻ ላይ ያነሳሁት ሁለቱ የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል በተወጣጡ ሻለቆች የተመራ ለሁለት ተከታታይ ቀናት የተደረገ የቅንጅት ኦፕሬሽን መካሄዱም ተሰምቷል። በዚህም ከጃማ ደገሎ ከሌላ ወረዳ እንዲሁም ከደሴ ከተማ ወደ ደገር ከተማ በመንቀሳቀስ የአማራ ፋኖ የቅንጅት ኦፕሬሽን ማለት ነው ውጊያ የተካሄደ ሲሆን አዳሩን በዚያው አካባቢ ካደረገ በኋላ የአገዛዙ ሰራዊት የሻለቃ መሪን ጨምሮ በርካቶች የተመቱበትና የተገደሉበት ጥቃት መፈጸሙን ነው ከስፍራው የደረሰን ዜና የሚያመለክተው። በዚህም በደገር ከተማ አቅራቢያ የሚገኘው ደንጉ ተራራ ዙሪያ ያለው ጥብቅ ደን ውስጥ ተተክሎ የነበሩት ሞርታር አረር ዙ 23 እና ቢኤም ከባድ መሳሪያዎች በጥቃት መውደማቸውን ነው ከአማራ ፋኖ አደረጃጀቶች የደረሰን መረጃ የሚያመለክተው። እንግዲህ ጥቃቱ በየአቅጣጫው ቀጥሏል። ከባድ መሳሪያዎችንም እያቃጠሉ እየማረኩ እንዳለ እየተረዳን አሁን ከአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ የሚደርሰን መረጃ እንደሚያመለክተው በየሰዓቱ ቁጥራቸው አነስ አነስ እያሉ ወታደሮች እየመጡ እጅ እየሰጡ ይገኛሉ። 10፣ 5፣ 12 እንደዚህ ቁጥራቸው የተለያየ ነው። ግን በቡድን በተናጠልም እየሆኑ በመምጣት እጃቸውን በመስጠት ላይ ናቸው። በቀን በአማካይ ከ50 በላይ የአገዛዙ የጥምር ሰራዊት አባላት ናቸው እጃቸውን እየሰጡ ያሉት ለዛ ቀጠና ብቻ። ይህ የሚያመለክተው በየዕለቱ የሰራዊቱ መበታተንና መፈራረስ በዚሁ ከቀጠለ ምናልባት በቅርብ ጊዜ አብይ አህመድ በአማራ ክልል ያለውን የመጨረሻ አቋሙን የሚያሳውቅበት ጊዜ እንደሚመጣ ነው ግምቱ እየተሰማ ያለው። ሌላው እንግዲህ ከፋኖ ጋር በተያያዘ ከዓለም አቀፉ ማህበረሰብ ጋር ተገናኝተው እየተነሳ ይገኛል። ፋኖን የተመለከቱ ዘገባዎች እየወጡ ነው። በአማራ ክልል ያለውን አጠቃላይ የአገዛዙን ጭካኔ የሚያሳዩ ሪፖርቶች እየወጡ ነው። ሰሞኑን ዘጋርዲያን ያወጣዋል። ባለፈው ቢቢሲ እንደዚሁ በአማራ ክልል ያለውን ሰቆቃ የዘገበበት እንደዚሁ ሪፖርት ወጥቷል። ትላንት እንደሰማነው ከሆነ የእንግሊዝ የውጭ ጉዳይ መስሪያ ቤት
አንድ የፋኖን ዕውቅና የሚገልጽ ደብዳቤ ነው ለንደን ለሚገኙት የለንደን ፋኖዎች የሰጡት። እንዲህ አይነቱ ነገር ቀላል አይደለም። ፋኖ በዓለም አቀፍ ደረጃ ዕውቅና እያገኘ በስምም እየተጠራ ነው። ይሄ መጨረሻ ማለት አይደለም። ዕውቅና አገኘ ማለት የትግሉ መጨረሻ ነው ማለት አይደለም። ነገር ግን የስም ማጥፋትና አጠቃላይ ፋኖን የማይገልጹ የተለያዩ ሪፖርቶች ባገዛዙ በተቀናጀ መልኩ እየወጡ በመሆኑ ያንን የሚያፈርሱ ነገሮችን እየሰማን ያለ ነው። ዓለም አቀፉ ማህበረሰብ ስለ ፋኖ በደንብ እየተረዳ ነው የሚመጣው። ፋኖ ትግሉን አጠናክሮ መቀጠል ነው ያለበት እና አሜሪካንም ከዚህ አንጻር አቋማቸውን እያስተካከሉ እንደሚመጡና በቅርቡ ፋኖን የተመለከተ አዎንታዊ አቋም በይፋ ሊገለጽ እንደሚችል ባለፈውም በዘገባችን መጥቀሳችን ይታወሳል። እነዚህ ነገሮች የሚያሳዩት የፋኖ ቀጣይ አቅጣጫ በዓለም አቀፍ ደረጃም በሀገር ውስጥ ትግልም የተሳካና ውጤታማ እየሆነ እንደሚመጣ የሚያመላክት ነው ማለት ይቻላል።